ሰላም ይህ ኢየሩሳሌም አካዳሚ ነው። በዛሬ ቪዲዮ ነን ፕሪሚቲቭ ስኬጁሊንግ አልጎሪዝሞችን ከተለያዩ ቀላል ኤግዛምፕሎች ጋር አብረን እናያለን። ወደ አልጎሪዝሞቹ ስንገባ ፈርስት ካም ፈርስት ሰርቭን ስናይ ያው ነን ፕሪሚቲቭ ስኬጁሊንግ አልጎሪዝም ነው። ያ ማለት ምንም አይነት ፕሮሰስ አያቋርጠውም። አንዴ ሲፒዩ ከተሰጠው በኋላ ሊሰጠው የሚፈልግ ፕሮሰስን ቢመጣ አይቋረጥም። ትንሽ ሰዓት ያለው ፕሮሰስን ቢመጣ አይቋረጥም። መጀመሪያ የመጣ መጀመሪያ ይገለገላል እንደማለት ነው። ይሄ ፕሮሰስ መጥቶ እስኪስተናገድ ድረስ ሌላ ፕሮሰስ ቢመጣ ይሄ ፕሮሰስ ጨርሶ እስኪወጣ ድረስ ይጠብቃል። ምሳሌ ፕሮሰስ ይላል which is P1 P2 P3 የሚለው የፕሮሰስ አይዲያቸው ነው። ከዛ አራይቫል ታይም የምንለው ደግሞ የመጡበት ሰዓት ነው። 0 ሚሊ ሰከንድ ላይ ነው። ሶስቱም በዚህኛው ኦርደር እንውሰደው። ፕሮሰስ 1 መጀመሪያ መጣ፣ ፕሮሰስ 2 ሁለተኛ፣ then ፕሮሰስ 3 ደግሞ ሶስተኛ መጣ ብለን እንውሰደው። በርስት ታይም ደግሞ ምንድነው ኤክስኪዩት ለማድረግ ታስካቸውን ሰርተው ለመውጣት የሚፈልጉት የሲፒዩ ታይም ነው። ፕሮሰስ 1 ስራውን ሰርቶ ለመውጣት 5 ሚሊ ሰከንድ ይፈልጋል። ፕሮሰስ 2 ደግሞ 3 ሚሊ ሰከንድ ይፈልጋል። ፕሮሰስ 3 ደግሞ 8 ሚሊ ሰከንድ ይፈልጋል ማለት ነው። ስለዚህ እነዚህን ፕሮሰሶች ካገኘን በኋላ ፈርስት ካም ፈርስት ሰርቭ መጀመሪያ የመጣ መጀመሪያ ይስተናገዳል የሚለውን አልጎሪዝም ተጠቅመን ከሆነ የሲፒዩ ታይም የምንሰጣቸው እንዴት ነው የምንሰጣቸው የሚለውን ነው የምናየው። ሬዲ ስቴት ላይ ሲገቡ ፕሮሰስ 1 ፕሮሰስ 2 ፕሮሰስ 3 አሁን አራይቫላቸው 0 ስለሆነ ቀመጡበት እንውሰደውና አንድ ላይ ነው የገቡት። ስለዚህ P1 P2 P3 ሬዲ ስቴት ላይ አንድ ላይ ነው የመጡት። ስለዚህ ምንድነው የምናደርገው? ሲፒዩ ስራ እንደጀመረ 0 ላይ ማን መጣ? መጀመሪያ የመጣው ፕሮሰስ 1 ነው። ስለዚህ ፕሮሰስ 1ን እናስገባለን ማለት ነው። ለሲፒዩ አሎኬት እናደርጋለን ወይም የሲፒዩ ሰዓት እንሰጠዋለን። ስለዚህ ፕሮሰስ 1 ስንት ነው የሚፈልገው? 5 ነው የሚፈልገው። ስለዚህ ከ0 ጀምሮ እስከ 5 ሚሊ ሰከንድ ያለውን የሲፒዩ ሰዓት ፕሮሰስ 1 ይጠቀምበታል ማለት ነው። ፕሮሰስ 1 ጨርሷል። ከ0 እስከ 5 ስለጨረሰ ከዚህ በኋላ ያለውን ደግሞ ሌላ ሬዲ ስቴት ላይ ያለ በተጠባባቂነት ያለ ካለ ሬዲ ስቴት ላይ 3 ፕሮሰሶች አሉን። ፕሮሰስ 1 ጨርሷል። እነዚህ 2 ፕሮሰሶች ግን በተጠባባቂነት አሉ። አንድ ሲፒዩ ይሄንን ካስወጣ በኋላ ከነዚህ ውስጥ ደግሞ ይመርጣል። ለመምረጥ ክራይቴሪያው ምንድነው? ከነዚህ ውስጥ እንዳልነው አልጎሪዝሙ ነው። ፈርስት ካም ፈርስት ሰርቭ ነው አልጎሪዝሙ። ስለዚህ መጀመሪያ የመጣ መጀመሪያ ይስተናገዳል ስላለ ከዚህ ውስጥ መጀመሪያ የመጣውን ነው ማለት ነው ለሲፒዩ የሚሰጠው። ስለዚህ ከዚህ ውስጥ ደግሞ በአቀማመጣቸው እንሂድ ስላለን ፕሮሰስ 2ን ያስገባል። ፕሮሰስ 2ን ሲያስገባ ፕሮሰስ 2 ደግሞ 3 ነው የሚፈልገው። 3 ሚሊ ሰከንድ ነው የሚፈልገው ፕሮሰስ 2 እዚህ ጋር እንደምናየው 5 ፕሮሰስ 1 ከወጣበት እስከ 8 ያለውን 3 ሚሊ ሰከንድ ደግሞ ፕሮሰስ 2 ይጠቀማል ማለት ነው። ወዴት ይመጣል? ወደ ሬዲ ስቴት ላይ ወዳሉ ይመጣል። ፕሮሰስ 2 3ቱን ጨርሶ ወጥቷል። ፕሮሰስ 3 ደግሞ ስንት ነው የሚፈልገው? 8 ሚሊ ሰከንድ ነው የሚፈልገው። ስለዚህ 8 ላይ ነበረ 8 ሚሊ ሰከንድ ያህል ሰርቷል ሲፒዩ። ስለዚህ ከ8ኛው ሚሊ ሰከንድ ላይ ደግሞ ሌላ 8 የሚፈልግ ፕሮሰስ 3ን ያስገባል ማለት ነው። ፕሮሰስ 3 ከ8 ጀምሮ እስከ 16 ያለውን ሰዓት ይጠቀማል ማለት ነው። ስኬጁለሩ ድጋሚ ወደ ኪዩዎች ላይ ይሄዳል። ፕሮሰስ 3 ጨርሶ ይወጣል ማለት ነው። 8ቱን ጨርሷል። ምንም ተጠባባቂዎች ላይ ምንም አይነት ሌላ ፕሮሰስ የለም። ስለዚህ ምንድነው ኮምፕሌት ያደርጋል ማለት ነው ሲፒዩ። ስራውን ይጨርሳል። አሁን ለምን ያህል ጊዜ የትኛው ፕሮሰስ ጠበቀ? ተርናራውንድ ታይሙ ምንድነው ብለን ስናይ ምንድነው የምናደርገው? ተርናራውንድ ታይም ወይም ደግሞ አንድ ፕሮሰስ ጨርሶ እስኪወጣበት ድረስ ያለው ታይም ማለት ነው። የጠበቀበትን ሰዓት ጨምሮ ስራውን ጨርሶ እስኪወጣ ድረስ ያለው ታይም የዛ ፕሮሰስ ተርናራውንድ ታይም ብለን እንጠራዋለን። እሱን ለማግኘት ምን እናደርጋለን ብለናል? ከኮምፕሌሽን ታይሙ ወይም ደግሞ ጨርሶ ከወጣበት ሰዓት ላይ ሲቀነስ የመጣበትን ሰዓት። ምክንያቱም ባልመጣበት ሰዓት ላይ ኮምፕሌሽን ታይሙን ብንቀንሰው ሌሎች ፕሮሰሶች የነበሩበት ሰዓት ስለሚጨመርበት ትክክለኛውን ተርናራውንድ ታይም አናገኝም። ፕሮሰስ 1 ላይ ስናየው ኮምፕሌሽን ታይም ወይም ጨርሶ የወጣበት ሰዓት ፕሮሰስ 1 ስንት ላይ ነው?
5 ላይ ነው ጨርሶ የወጣው ፕሮሰስ 1 እዚችኛዋ ላይ ፕሮሰስ 1 ጨርሶ ወጣ። 5 ነበር የሚፈልገው 5ቱን ጨርሶ ወጣ። ስለዚህ 5 ማይነስ እናደርግና ፕሮሰስ 1 ስንት ላይ ነው የመጣው? አራይቫሉ 0 ላይ ነው። ሁሉም 0 ላይ ነው የመጡት ብለን ማይነስ 0 ኢዝ ኢኳል ቱ 5 እንላለን። ጨርሶ እስኪወጣ ድረስ 5 ሚሊ ሰከንድ ነበረ የወሰደበት ማለት ነው። ፕሮሰስ 2 ላይ ስንመጣ ፕሮሰስ 2 ጨርሶ ሲወጣ 8ኛው ሚሊ ሰከንድ ላይ ነው የወጣው። ስለዚህ እዚህ ላይ 8 ማይነስ 0 ላይ ነው የመጣው። ማይነስ 0 ኢዝ ኢኳል ቱ ብለን 8 ሚሊ ሰከንድ ነው ማለት ነው ተርናራውንድ ታይሙ የፕሮሰስ 2። ፕሮሰስ 3 ላይ ስንመጣ ደግሞ የፕሮሰስ 3 ተርናራውንድ ታይም ለማግኘት ጨርሶ የወጣው 6ኛው ሚሊ ሰከንድ ላይ ነው። 16 ማይነስ አራይቫሉ 0 ነው 0 ኢዝ ኢኳል ቱ 16 እናገኛለን። አቨሬጅ ተርናራውንድ ታይማችንን ለማግኘት ምንድነው የምናደርገው? የሶስቱም ፕሮሰሶች 5 + 8 + 16 እንልና ሲካፈል ለ3 በነምበር ኦፍ ፕሮሰስ ማለት ነው። ዊቲንግ ታይም ማለት ሲፒዩ ሳይመደብለት ሲፒዩን እየጠበቀ የቆየበት ሰዓት ነው። እሱን ለማድረግ ደግሞ የምናደርጋለን ተርናራውንድ ታይማችን ላይ ሲቀነስ በርስት ታይም እንቀንሳለን ማለት ነው። ፕሮሰስ 1 ተርናራውንድ 5 አይደለ? እዚህ ላይ ያገኘ ነው 5 ማይነስ በርስት ታይሙ ስንት ነው? የፕሮሰስ 1 እዚህ ጋር ተሰጥቶናል 5 5 ማይነስ 5 ኢኳል ቱ 0 ነው ማለት ነው። ፕሮሰስ 2 ላይ ደግሞ ስንመጣ ስንት ነው? 8 8 ማይነስ በርስት ታይሙ ስንት ነው? 3 ፕሮሰስ 2 የሚፈልገው ማለት ነው 3 ነው የሚፈልገው 3 ስለዚህ 5 ያ ማለት ለ5 ሚሊ ሰከንድ ያህል ፕሮሰስ 2 ሲፒዩን እየጠበቀ ነበረ ማለት ነው። ፕሮሰስ 3 ደግሞ ስንመጣ 16 ማይነስ 8 ስለዚህ 8 ሚሊ ሰከንድ ጠብቋል ማለት ነው። አቨሬጅ ዌቲንግ ታይሙን ለማግኘት እነዚህን ሶስቱን 0 + 5 + 8 እናደርግና ሲካፈል ለነምበር ኦፍ ፕሮሰስ አሁን እኛ እንደ ዲስአድቫንቴጅ እያየን የነበረው ፕሮሰስ 2 3 ትንሽዬ በርስት ታይም እያለው ግን ይሄ ከሱ የሚበልጥ እስኪጨርስ ድረስ እየጠበቀ ነው ያለው። ዌቲንግ ታይሙ እየጨመረበት ነው ያለው። እሱን ለመፍታት ሌላ ስኬጁሊንግ አልጎሪዝም ይመጣል ማለት ነው። ቪዲዮ ከጠቀማችሁ ላይክ እና ሼር ማድረግ እንዳትረሱ። ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኑ። አዳዲስ ቪዲዮዎች ሲለቀቁ ይደርሳችኋል። በኔክስት ቪዲዮ እስክንገናኝ ድረስ ቴንክ ዩ ፎር ዋቺንግ ባይ